አፍሪካ ኢንሳይት ፒጅ ተከታታዮች ዛሬ የጤና ሚኒስትር ኦፍ ሄልዝ ወይም የጤና ሚኒስቴር በቀን 13 ወይም በዛሬው ዕለት ሪፖርት ስለ ማርበርግ ቫይረስ ያወጣው ሪፖርት አለ። ከዛ ጋር ተይዞ በዛሬው ዕለት በአጠቃላይ 7 ምርመራዎች ተደርገዋል። ከዛ ውስጥ ቫይረሱ የተገኘባቸው 2 ሰዎች በጽኑ የታመሙ የሉም፣ ህይወታቸው ያለፈ እንዳሉ ከዚህ በዛሬው ቀን ማለት ነው። በአጠቃላይ በጂንካ ሆስፒታል ሪፖርት ከደረገበት ቀን አንስቶ እስከዛሬ ባለው 53 የላቦራቶሪ ምርመራዎች ተደርገዋል። ከዛ መሀል 10 ሰዎች በቫይረሱ ተገኝቶባቸው 5ቱ ህይወታቸው አልፏል። 5ቱ ደግሞ በሕክምና ላይ ያሉ ማለት ነው። ዞሮ ከኛ የሚጠበቀው ምንድነው? ስለ ቫይረሱ በቂ ግንዛቤ ኖሮን ምልክቶቹ ምንድናቸው፣ መከላከያ መንገዶች ምንድናቸው፣ የቫይረስ ባህሪ ምንድነው የሚለውን ነገር መለየት ነው ከኛ የሚጠበቀው። ምልክቶቹ በስፋት በሁሉም ሚዲያዎች የቀረቡ ነው። እዚህ ሄልዝ አፍሪካ ኢንሳይት ላይም አሉ። የምንከላከልባቸው መንገዶች ብዙ አሉ እነሱም። ስለዚህ በአጠቃላይ መረጃዎችን በገኘንበት አጋጣሚ ሁሉ በመያዝ ራሳችንን መጠበቅ ነው የሚኖርብን። ከአላስፈላጊ ከሚኒስትር ኦፍ ሄልዝ ውጭ የሚወጡ መረጃዎችን መቀበል የለብንም፣ ብዙ የሚያደናግሩ ነገሮች ስላሉ። ከዛ